ተነስተኝ ወደ ሰዓቱ ስፖርት ዜናዎችን አልፋለን ከዜናዎቹ ጋር ነው አየመረኝ የናይጄሪያ ብሔራዊ ቡድን ዛሬ አዲስ አበባ ገባ አሰልጣኝ ስቴቨን ኬሺ ከኢትዮጵያ ብሔራዊ ቡድን ጋር ጠንካራ ፉክክር እንደሚጠብቃቸው አስተያየታቸውን ሰጥቷል ቪክተር ሞሴስ እናሸንፋለን ብሏል የናይጄሪያ ብሔራዊ ቡድን 260 ደጋፊዎች በብሔራዊ ቡድኑ ጋር አዲስ አበባ ገብቷል ሳምሶን ከተማ ለዓለም ዋንጫ ማጣሪያ ከኢትዮጵያ ብሔራዊ ቡድን ጋር የሚጫወተው የናይጄሪያ ብሔራዊ ቡድን ዛሬ አዲስ አበባ ገብቷል የናይጄሪያ ብሔራዊ ቡድን እንደ ቪክተር ሞሴስ ጆኖቢ ሚኬል ቪክተር ናይማን መሳሰሉ በርካታ ፕሮፌሽናል ተጫዋቾችን ይዞ አዲስ አበባ ደርሷል ነገ የሚደረገው ጨዋታም እጅግ በጣም በጉጉት የሚጠበቅ ጨዋታ ነው 260 የናይጄሪያ ደጋፊዎች ዛሬ ጧት ከቡድናቸው ጋር ቦሌ አየር ማረፊያ ደርሰዋል ገና ከመድረሳቸው ንስሮቹን በከበሮና በጥሩምባ እየደገፉ አብረው ወደ ተያዘላቸው ሆቴል አምርተዋል ደጋፊዎቹ በሚጠቀሙት ከበሮና ጥሩምባ 90 ደቂቃውን ያለ ማቋረጥ ቡድናቸውን በማበረታታት ይታወቃሉ በአየር ማረፊያው የሚገኙ ኢትዮጵያውያን መንገደኞችና ሰራተኞችም ለኢትዮጵያ ብሔራዊ ቡድን ድጋፋቸውን በመስጠት አጸፋው ለናይጄሪያውያን መልሰዋል ዓለም ዋንጫው ማጣሪያ ነገ የናይጄሪያ ብሔራዊ ቡድን ከኢትዮጵያ አቻው በአዲስ አበባ ሲሉል የሚያደርገው ጨዋታ በሚገባ መዘጋጀታቸው ተገልጿል አሰልጣኝ ስቴቨን ኬሺ በአዲስ አበባ የምናደርገው ጨዋታ ቀላል አይደለም የኢትዮጵያ ብሔራዊ ቡድን ከቅርብ ዓመታት ወዲህ ያሳያለው አቋም ጥሩ መሆኑ ጨዋታውን ከባድ ያደርገዋል ብሏል አሰልጣኝ ሰውነት ቢሻውም በአፍሪካ ምርጡ አሰልጣኝ ነው ለሱና ለኢትዮጵያ ያለኝ አክብሮት እጅግ ያላቀ ነው ሲል ተናግሯል ከቼልሲ በውሰት ለሊቨርፑል የሚጫወተው ቪክተር ሞሴስ በበኩሉ የኢትዮጵያ ብሔራዊ ቡድንን አሁን ጥሩ አቋም ላይ ቢገኝም አሸንፈን ወደ ብራዚል እንደምንሄድ አልጠራጠርም ብሏል ግብ ጠባቂው ቪክተር ናይማ እኔ ከምድብ ድልድሉ ጀምሮ ከኢትዮጵያ ብሔራዊ ቡድን ሲደርሰን ቀላል የማይባል ፈተና እንደሚጠብቀን አስባለሁ የኢትዮጵያ ብሔራዊ ቡድን ከ10 ምርጥ የአፍሪካ ቡድኖች አንዱ ሆኖ እንዳለፈ መዘንጋት የለብንም ብሏል የናይጄሪያ ብሔራዊ ቡድን ደጋፊዎች ወደ ብራዚል መጓዛችንን አውቀናል ሲሉ አዲስ አበባ ሲደርሱ ተናግረዋል We are going to Brazil. Ethiopia cannot stop us from being in Brazil next year. በአፍሪካ እግር ኳስ ለዘመናት ተኝታ የነበረችው ሀገር ነቃች ኒውዮርክ ታይምስ ስለ ኢትዮጵያ እግር ኳስ የዘገበው ነው ኢትዮጵያ ናይጄሪያ ጋር የምታደርገው ጨዋታ በሀገሪቱ ታሪክ ታላቅም ብሎታል ፍቅር ይልቃል በኢትዮጵያ እግር ኳስ ታሪክ እጅግ ወሳኞቹ 180 ደቂቃዎች ተቃረቡ የመጀመሪያውን ፊልም የምታስተናግደው የአፍሪካ መዲና ደማቆቹን ቀለሞች መላበስ ጀምራለች እግር ኳስ በአፍሪካ ሁለተኛ ባለብዙ ህዝብ ሀገር ኢትዮጵያ ሰሞኑን ቀድሞ የሚጠራው ርዕስ ሆኗል የአፍሪካ ዋንጫን ከግማሽ ምዕተ ዓመት በፊት ኢትዮጵያ ያነሳችበት የአዲስ አበባ ስታዲየም ሌላ ታሪካዊ ጨዋታ ሊስተናገድበት ጊዜው ተቃርቧል ኒውዮርክ ታይምስ እንደዘገበው የተኛችው ታላቅ የእግር ኳስ ሀገር ነቅታለች በርግጥ እንደ ሪፖርቱ በካፍ የመጀመሪያ ዓመታት ላይ ቁንጮ ሆና ከ50 ዓመታት በላይ ከእግር ኳስ ውጤት ካርታ ላይ የጠፋችው ሀገር ዛሬ ከናይጄሪያ ኮትዲቯርና ጋና ጋር መደርደሯ እግር ኳሷ መነቃቃቱን ይመሰክራል በብዛት በሀገራቸው ሊግ የተወሰኑ ተጫዋቾች ፕሮፌሽናሎቹን በልበ ሙሉነት ይገጥማሉ የዋሊያዎቹ በራስ መተማመን ከመልበሻ ክፍልም ተላልፏል መገናኛ ብዙሃን ከ10 የመጨረሻ ዓለም ዋንጫ ተፋላሚዎች በአዲስ መልክ ብቅ ያለውን የዋሊያዎቹን ስብስብ በሚፈልጉበት መንገድ መግለጻቸውንም ቀጥለዋል ከሀገሪቱ ህዝብ ከ40% በላይ ከ15 ዓመት የዕድሜ ክልል በታች ነው ይህ ኢትዮጵያ ተከታዩን የእግር ኳስ ትውልድ ለመፍጠር ያልተነካ ሀብት እንዳላት ይመሰክራል የኒውዮርክ ታይምስ ጸሐፊ ቤኖ ሙችለር መስክሯል አሰልጣኝ ሰውነት ቢሻው ተጠይቀዋል ከናይጄሪያ ጋር ብዙ ጊዜ ተጫውተናል ካለፈው ስህተታችን ለመማር እንሞክራለን ብንሸነፍም ለኢትዮጵያ እግር ኳስ መጨረሻ አይደለም እንደገና ጠንክረን ሰርተን ብቅ እንላለን በሪዮ ዲ ጄኔሮ የዓለም ዋንጫ ድግስ በር ላይ የቆሙት የ10 የአፍሪካ ሀገራት ፍልሚያ ዛሬ ጀምሮ ይከናወናል አሰልጣኝ ሰውነት ቢሻው ጠንካራ ዝግጅታችን እንድናሸንፍ ይረዳናል ሲሉ ተናገሩ የናይጄሪያ አሰልጣኝ ስቴቨን ኬሽም ሀገራቸውን ለዓለም ዋንጫ ለማሳለፍ የተቻላቸው እንደሚያደርጉ ገልጸዋል ሰላማዊ ተደጀ Goals to nil by Burkina Faso in their last outing.
የዋሊያዎቹ አሰልጣኝ ሰውነት ቢሻው ከናይጄሪያውያን ጋር ለሚኖራቸው የዓለም ዋንጫ ማጣሪያ ጨዋታ እንደማይረበሹ ገልጸዋል። ሱፐር ኢግሎች በነገው ጨዋታ አዲስ አበባ ላይ የበላይነት ለመውሰድ ፍላጎት እንዳላቸው በተደጋጋሚ ተናግረዋል። ናይጄሪያ የ2010 የዓለም ዋንጫ የቅርብ ተሳትፎ መሆኑን ይታወሳል። ኢትዮጵያ ለመጀመሪያ ጊዜ የዓለም ዋንጫን ለመቀላቀል ታላቅ ትግል እንደምታደርግም እየተነገረ ነው። አሰልጣኝ ሰውነት ቢሻው ለቢቢሲ አፍሪካን ፉትቦል ድረገጽ እንደገለጹት ናይጄሪያውያን ብዙ ተሞክሮ አላቸው። ተጫዋቾቻቸው ተሰጥኦና ችሎታ ያላቸው እንደሆኑም አምናለሁ። ነገር ግን ማንንም ቡድን ጠንክሮ ከሰራ ሊያሸንፋቸው እንደሚችል እርግጠኛ ነኝ ብለዋል። የኔ ልጆች ወጣቶችና አዳዲሶች ናቸው። ከብዙ ታላላቅ ተጫዋቾች በተቃራኒ ተጫውተዋል። በጥንካሬ ስለሰራን ለማሸነፍ እንጫወታለንም ብለዋል። አሰልጣኝ ስቴፈን ኬሽን በተመሳሳይ ወደ ዓለም ዋንጫ ለማለፍ ጠንካራ ፍላጎት እንዳላቸው ገልጸዋል። የነገውን ጨዋታ ግን ፈታኝ እንደሚሆንባቸውና በጥንቃቄ እንደሚጫወቱ ማሳውቀዋል። የሁለቱም ቡድኖች የማሸነፍ ፍላጎትም ነገ የሚካሄደውን ጨዋታ በጉጉት እንዲጠበቅ አድርጎታል። አረንጓዴ ቢጫ ቀይ በርካታ ደጋፊዎችን ይዘው ናይጄሪያዎች ኢትዮጵያ ቢገቡም ለማሸነፍ ነው ወደ ሜዳ የምንገባው ማለት አሰልጣኝ ሰውነት ቢሻው ተናገሩ። በሁለቱም በኩል ብዙ ጉዳት ያጋጠመው ተጫዋች እንደሌለም ተረጋግጧል። ሆኖም ጌታነህ ከበደ ከኢትዮጵያ አስተላለፍ ውጪ የሆነ ተጫዋች ያደርገዋል። ምስራቅ ጌታቸው ለ2014 የዓለም ዋንጫ የመጀመሪያ የማጣሪያ ጨዋታ ነገ በአዲስ አበባ ስቴዲየም ዋሊያዎቹ ከንስሮቹ ይፋለማሉ። ይህን ጨዋታ ለመደገፍ የናይጄሪያ መንግስት ለ263 ናይጄሪያውያን ወጪያቸውን በመቻል አዲስ አበባ ልኳል። ደጋፊዎቹ ቡድናቸውን ለመደገፍ አስፈላጊ የሆኑ የሙዚቃ መሳሪያዎችን በመያዝ በሙሉ ዝግጅት ዛሬ ኢትዮጵያ ገብተዋል። የናይጄሪያ ብሔራዊ ቡድን ደጋፊዎችን አሰልፎ ቢመጣም አሰልጣኝ ሰውነት ቢሻው እናሸንፋለን ብለዋል። የተለያዩ ሚዲያዎች አሰልጣኝ ሰውነት ቢሻውን የአፍሪካ ምርጥ አሰልጣኝ ከሚባሉት አንዱ ናቸው በማለት አሞካሽተዋቸዋል። ምንም እንኳን የአገሪቷ አንደኛ አሰልጣኝ ለማለት ቢያስቸግርም አሰልጣኝ ሰውነት በብሔራዊ ቡድን አሰልጣኝነታቸው በ2005 ኢትዮጵያን የሴካፋ ዋንጫ ባለቤት አድርገዋል። በአፍሪካ ልዩ ትኩረት የተሰጠው የኢትዮጵያና ናይጄሪያ ጨዋታ በኢትዮጵያ ቴሌቪዥንና በሱፐር ስፖርት 9 ሊተላለፍ እንደሚችል ታውቋል። ከናይጄሪያም ሆነ ከኢትዮጵያ ብሔራዊ ቡድን አንድም ተጫዋች ጉዳት ያጋጠመው እንደሌለ መረጃዎች ይጠቁማሉ። ኢትዮጵያ ውጤታማ መሆን የቻለችበት ምክንያት የውጭ መገናኛ ብዙሃን በስፋት ይዘገቡት ይገኛሉ። የአመጋገብ ስነ ስርዓታቸው ለተገኘው ውጤት ከፍተኛ እገዛ ማድረጉን የስነ ምግብ ባለሙያው አቶ ተስፋዬ ብርሃኔ ተናግሯል። እርሚያስ ዘሪሁን ነገ ከቀኑ 10 ሰዓት በኢትዮጵያና በናይጄሪያ በሚደረገው የጥሎ ማለፍ ጨዋታ የመጀመሪያው ምዕራፍ ይከፈታል። በአሁን ሰዓት ኢትዮጵያ በአፍሪካ ውጤታማ መሆን ከቻሉ ብሔራዊ ቡድኖች አንዷ እንደሆነች ብዙዎች እየዘገቡ ይገኛሉ። ሱፐር ስፖርት በድረገጹ እንዳስነበበው ኢትዮጵያ ውጤታማ መሆን የቻለችበት ምክንያትም አሰልጣኙ የሚሰጣቸውን ታክቲካልና ቴክኒካል ስራዎችን በአግባቡ መውሰድ መቻላቸው ለውጤታማነት እንዳበቃቸው ነው የተገለጸው። የምድብ ማጣሪያውን በአንደኝነት ማጠናቀቅ መቻሏ አሁን የደረሰችበትን ትልቅ የእግር ኳስ አቅም ማሳያ ነው ተብሏል። የስነ ምግብ ባለሙያው አቶ ተስፋዬ ብርሃኔ በበኩላቸው የኢትዮጵያ ብሔራዊ ቡድን የአመጋገብ ስርዓት ለቡድኑ ውጤት እገዛ አድርጓል ብለዋል። ሳይንሳዊ በሆነ መልኩ የምግብ ስርዓቱ በመኖሩ ከውጤታማነታቸው በስተጀርባ ያለ ጉዳይ ነው በማለትም አክለዋል። ነገ የሚኖረው የኢትዮጵያና የናይጄሪያ የጥሎ ማለፍ ጨዋታ በርካቶች በጉጉት እየጠበቁት ይገኛል። ይሁንና ሁሉንም ነገር ከቀኑ 10 ሰዓት ጀምሮ በአዲስ አበባ ስታዲየም የምናየው ይሆናል። ሳላዲን ሰይድ ከናይጄሪያ ጨዋታ በኋላ ከደቡብ አፍሪካ ሊግ መጫወት እንደሚፈልግ ተናገረ። ቤልጂየም ከሚገኘው ክለብ ሊርሶ የዝውውር ጥያቄ እንደቀረበለትም ለሱፐር ስፖርት ተናግሯል። ሌላው ኢትዮጵያ ብሔራዊ አጥቂ ሞዲ ኩሪ በበኩሉ በነገው ጨዋታ መሰለፍ እንደሚፈልግ ተናግሯል። ሀና ገብረስላሴ በኢትዮጵያ ብሔራዊ ቡድን የዓለም ዋንጫ ማጣሪያ ጉዞ 5 ጎሎችን አስቆጥሯል። በቤልጂየሙ ክለብ ሊርስም ሆነ በግብፁ ዋዲ ደግላ ክለብ በመጫወት ለብሔራዊ ቡድኑ የሚጠቅም ልምድን ማግኘት ችሏል። የፊት መስመር ተጫዋቹ ሳላዲን ሰይድ ከወራት በፊት የተሰናበተው ክለብ ሊርስ ተጫዋቹን በድጋሚ የራሱ ለማድረግ ፈልጓል። ሳላዲን ግን ወደ አውሮፓ ለመጓዝ ደቡብ አፍሪካን መጠቀምን አስቧል። አሁን ትኩረቴ ብሔራዊ ቡድኑ ከናይጄሪያ ጋር በሚኖረው ጨዋታ ላይ ነው። ከዛ በኋላ ግን ወደ ደቡብ አፍሪካ ተጉዤ ወደ አውሮፓ ማቀናበትን መንገድ ለማመቻቸት ጥራለሁ ሳላዲን ሰይድ ተናግሯል። ልክ እንደ አንዳንድ የአውሮፓ ሊጎች ሁሉ የደቡብ አፍሪካም ሊግ ጠንካራና ታላላቅ ተጫዋቾችን ያፈራ ስለሆነ አድናቆት አለኝም ብሏል።
ነገ ከናይጄሪያ ጋር በሚኖረው ጨዋታም ሙሉ ብቃቴን ተጠቅሜ ለመጫወትና ጎል ለማስቆጠር እጥራለሁ በማለት ለሱፐር ስፖርት ተናግሯል። በተመሳሳይ የጌታነህ ከበደ ጉዳትን ተከትሎ በአጥቂ መስመር የመሰለፍ እድል እንደሚኖረው የሚገመተው ኡመዱ ክሪ በነገው ጨዋታ ለመሰለፍ በቂ ዝግጅት ማድረጉን ገልጿል። ማንኛውንም ያሰልጣኙን ውሳኔ ይቀበላለሁ፣ ለመሰለፍም ጠንክሬ ሰርቻለሁ፣ እድሉን ካገኘሁም ውጤታማ እንደመሆን ተስፋ አለኝ ብሏል ኡመድ። ናይጄሪያውያን ጠንካራዎች ቢሆኑም ኢትዮጵያም ተመጣጣኝ ብቃት ያላቸው ተጫዋቾች አሏት ሲልም ኡመድ አክሏል። በ2014 የብራዚል ዓለም ዋንጫ የሚደረገው ጨዋታ እንግዲህ ማጣሪያ ጨዋታ ነገ 10 ሰዓት ላይ በአዲስ አበባ ስቴዲየም ኢትዮጵያ ከናይጄሪያ የሚያደርጉት ጨዋታ ይኖራል። ይህን ጨዋታም የኢትዮጵያ ሬዲዮና ቴሌቪዥን ድርጅት በቀጥታ እንደሚያስተላልፍላችሁ ከወዲሁ ለመግለጽ እንወዳለን። በኢትዮጵያ ቴሌቪዥን በኤፍኤም አዲስ 97.1 እና በብሔራዊ ሬዲዮ ጣቢያ ማለት ነው። እንግዲህ ይህን በመጠቆም የዛሬ ዜናዎቻችን በዚሁ አጠናቀናል። መልካም ቀን።